ከካንሰር እኩል እለት ተዕለት ሰውነታችሁን እየበላ የሚያስጨንቅ ነገር ምን እንደሆነ ታውቃላችሁ? ጸጸት ነው። በቻላችሁት አቅም የሚጸጸታችሁን ነገር በጭራሽ አታርጉ። ስፔሻሊ የምትወዳቸውን ሰዎች በቃ ለነሱ እንዳላችሁ ፍቅር መጠን ሁልጊዜ ትሪት አድርጓቸውና መቼ የመጨረሻችሁ ቀን እንደሆነ አታውቁም ከነሱ ጋር። ስለዚህ ሁልጊዜ የቻላችሁትን አድርጉ። ቻው ስትባባሉ ስትለያዩ ምናምን በቃ ላይክ ሁልጊዜ የመጨረሻችሁ እንደሆነ አስባችሁ ራሱ በትክክል ትሪት ብታደርጓቸው እሱ ነው የሚሻለው ብዬ ነው የማስበው። ምክንያቱም ጸጸት በቃ መቼም ቢሆን የማይፋታችሁ ነገር ቢኖር ጸጸት ነው። እኔ ወንድሜ መንዴይ ሰኞ ቢሆን የሞተው ላይክ እሁድ ቀን ደውሎልኝ እንገናኝ ብሎኝ ነበር። እኔ ግር ሰክሼው የት ነበርኩ ከማዘር ጋር ያው እሷ ከእህቶቿ ጋር ምናምን ፈታ ልትል ብላ ወጣ ነበረ። ከሷ ጋር አብሬ ቦሌ ምንም በማያገባኝ የሴቶች ስብሰባ እኮ ነው ስዝናና ነበር። እና የዛን ቀን እሱን ማግኘት ይችል ነበር። ትልቅ ነገር መቀየር ይችል ነበር። በሱ ህይወት ላይ ትልቅ ኢምፓክት ሊኖረኝ ይችል ነበር። ያ ነገር አይፈጠርም ነበር። ግን በቃ ምን አደረኩ እኔ ደውሎልኝ እንገናኝ ብሎኝ እኔ ግን ከማዘር ጋር ሰክሼው ተፍታ ብዬ ከዛ ሰኞ ዕለት እንሰማው ወንድሜን ዳግም ላላገኘው ሞቷል። እና እውነቴን ነው ሙቭ ኦን ያደረኩ ይመስለኛል። አይ ትራይ ማይ ቤስት ኤቭሪ ታይም ስፒሪቹዋሊም ብትሉ በቃ ያው ከእግዚአብሔር በላይ አጽናኝ የሆነ ነገር የለም። እና ዴይዙን እንኳን ብቀበለው እንኳን ይሄ ጸጸት ግን እጅግ በጣም በቃ ሊፈታኝ አልቻለም። የሆነ ታይም ሌላ 10 ደቂቃ የሚውል 5 ደቂቃ እየመጣ ያስጨንቀኝ እና በቃ በቻላችሁት መጠን በቃ የምትወዷቸውን ሰዎች በቃ በሚገርም ወይ ትሪት አድርጓቸው። የመጨረሻ ኮንቨርሴሽናችሁ መች እንደሆነ አታውቁም። ስለዚህ ባካችሁ በቻላችሁት አቅም የሚጸጽታችሁን ነገር አታውቁም።